بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه وسلم ودي تجر تمرت بأمارين ቋንቋ የምትከታተሉ ወንድሞች ኢንሻአላህ ዛሬው ትምህርታችን ስለ ሶስቱ የድራማ አይነቶች ይሆናል። ሶስቱ የድራማ አይነቶች እነማን ናቸው የሚለውን ለማየት እንሞክራለን። ያው ካሁን በፊት እንዳየነው በኑነ ሳኪናና በሚመስ ሳኪና እንዲሁም በላመል አል ጊዜ እንዳየነው ኢድጋም ማለት ሁለት ፊደሎችን በመጨፍለቅ አንድ አድርጎ ማንበብ ማለት እንደሆነ አይተናል ማለት ነው። ዛሬ ደግሞ ሶስት አይነት ኢድጋሞች እንዳሉ ለማየት እንሞክራለን ማለት ነው። የመጀመሪያው ኢድጋም ሙተማቲለይን ይባላል። ሙተማቲለይን ኦኬ። ሁለተኛው ደግሞ ኢድጋም ሙተጃኒሰይን ይባላል። ኢድጋም ሙተጃኒሰይን። ሶስተኛው ደግሞ ኢድጋም ሙተቃሪበይን ይባላል ማለት ነው። ኢድጋም ሙተቃሪበይን። ኦኬ እነዚህ ሶስት የኢድጋም አይነቶች ናቸው ማለት ነው። ዝርዝሮችን ለማየት ያክል ኢድጋም ሙተማቲለይን ማለት ምን ማለት ነው? ሙተማቲለይን እቺ ያዋ ማለት ነው ሁለት ለማለት ነው። ሁለት ተመሳሳይ ፊደሎች የመጀመሪያዋ ስኩን ቀጥሎ ደግሞ ሁለተኛዋ ተመሳሳይዋ ፊደል ደግሞ ሙተሐሪክ ሆና በመትመጣበት ጊዜ ማለት ነው። ያው አንድ ፊደል ሸዳ ነው ማለት ምን ማለት ነው? የመጀመሪያው ስኩን ቀጥሎ ደግሞ ሙተሐሪክ የሆነ አንድ አይነት ፊደሎች ኢድጋም ፈጥረው ማለት ነው። ሸዳ ማለት ለምሳሌ ሸዳ የሚለውን ቃል ራሱ ብናየው እንደ ምሳሌ ማለት ነው። ሸዳ እንደዚህ ነው አይደል? ሸዳ። ነገር ግን ይሄ ዳል ሸዳ ከሆነ ማለት ነው ምን ነበር ማለት ነው? መጀመሪያ ሸድዳ እንደዚህ ነበር ማለት ነው። ሸድዳ ነበር። ነገር ግን ተመሳሳይ ፊደሎች የመጀመሪያው ስኩን ቀጥሎ ያለው ሙተሐሪክ በሚሆንበት ጊዜ ሁለት ፊደሎችን ከማስቀመጥ አንድ ሸዳ ያለው ብናደርግ ይሻላል በሚል ነው ወደዚህኛው እንዲቀየር የተደረገው ማለት ነው። ስለዚህ ማለት የመጀመሪያው ስኩን ቀጥሎ ደግሞ ያለው ሙተሐሪክ የሆነ ፊደል በሚመጣበት ጊዜ ማለት ነው። በተለይ ተመሳሳይ የዛን ጊዜ ኢድጋም ይሆናል እና የመጀመሪያው የኢድጋም አይነት የሚያሳየው ምንድነው? ሁለት ተመሳሳይ ፊደሎች የመጀመሪያው ስኩን ቀጥሎ ሙተሐሪክ ሆኖ ሲመጣ ማለት ነው። ሌላኛው ደግሞ ኢድጋም ሙተጃኒሰይን የሚባለው ነው። ኢድጋም ሙተጃኒሰይን ምንድነው? هو إدغام حرف بحرف يجانسه في اللفظ على أن يكون الحرف الأول ساكنا والثاني متحرك. أي يتفق الحرفان مخرجا ويختلفان صفة. ይሄ ሙተጃኒስ የሚባለው ደግሞ ምንድነው? የመውጫ ቦታቸው ልክ እንደመጀመሪያው ሙተማቲለይን ሳይሆን ማለት ነው። የመውጫ ቦታቸው ነገር ግን በፊደሎች የፊደሎች ጸባይ ግን የተለያየ ማለት ነው። የመውጫ ቦታቸው አንድ አይነት ሆኖ በባህሪ ግን የተለያዩ ፊደሎች ማለት ነው። እነሱ የመጀመሪያው ስኩን ቀጥሎ ሙተሐሪክ ሆኖ በሚመጣ ጊዜ ኢድጋም ሙተጃኒሰይን ይሆናል። ሙተማቲለይን ግን ተመሳሳይ ፊደሎች ለምሳሌ ከኑን ስኩን በኋላ ኑን ሲመጣ ኑን ሙተሐሪክ ሲመጣ ወይም ደግሞ ከዳል ስኩን በኋላ ቀድም እንዳየነው ማለት ነው ከዳል ስኩን በኋላ ዳል ሙተሐሪክ ሲመጣ ወይም ከላም ስኩን በኋላ ላም ሲመጣ ማለት ነው። ሙተጃኒስ ግን ቦታቸው አንድ ሆኖ ነገር ግን የፊደሎች የግል ባህሪያቸው ጸባያቸው የተለያዩ ፊደሎች ለምሳሌ እነ ጣን መውሰድ እንችላለን። አሁን እነዚህ ታ
ጣ ዳል እነዚህን ፊደሎች በምናይበት ሰዓት መውጫ ቦታቸው አንድ አይነት ነው። ነገር ግን ፊደሎች በባህሪያቸው ይለያያሉ። ወይም ደግሞ ታ ይሄን መውሰድ እንችላለን። ታ ዛ እንደገና ቫ እነዚህን ሶስቶችን ፊደሎች በምናይበት ሰዓት ምላሳችንን ወደ ውጭ በማውጣት እንደገና ደግሞ ዛል እንደገና ደግሞ ቫ ሶስቱም ማለት ነው አንድ አይነት ናቸው መውጫ ቦታቸው ማለት ነው። ነገር ግን ፊደሎች በራሳቸው በግል ጸባያቸው ግን ያው የተለያየ እንትን አላቸው ማለት ነው። ድምጽ አላቸው፣ ባህሪ አላቸው ማለት ነው። ስለዚህ በእንደዚህ አይነት ጊዜ የሚፈጠሩ አንደኛው ስኩን ሌላኛው ደግሞ ሙተሐሪክ በሚሆንበት ጊዜ የሚፈጠረው የኢድጋም አይነት ኢድጋም ሙተጃኒሰይን ይባላል። እንደገና ደግሞ ሶስተኛው የኢድጋም አይነት ምንድነው? ኢድጋም ሙተቃሪበይን የሚባለው ነው። ኢድጋም ሙተቃሪበይን ምንድነው? وهو ادغام حرف بحرف يقاربه في اللفظ اي ان الحرفين يتقاربان مخرجا على ان يكون الاول ساكنا والثاني متحركا وذلك في موضعين فقط ሁለቱ ላይ ነው ይሄንን የምናገኘው። ነገር ግን ይሄኛው የኢድጋም አይነት ምንድነው? ፊደሎች ተቀራራቢ መውጫ ቦታቸው ተቀራራቢ ሆኖ በፊደሎች የመውጫ ቦታ ተቀራራቢ ሆኖ አንደኛው ስኩን ቀጥሎ ደግሞ ያለው ሙተሐሪክ ሆኖ በሚመጣበት ጊዜ የሚፈጠር የኢድጋም አይነት ነው። ለምሳሌ ቃፍና ካፍን ብንወስድ ቦታቸው ተቀራራቢ ነው፣ አንድ አይነት አይደለም። ልክ እንደ ሙተጃኒሰይን አንድ አይነት አይደለም፣ ተቀራራቢ የሆነ መውጫ ነው ያላቸው ማለት ነው። የመጀመሪያው ስኩን ቀጥሎ ያለው ሙተሐሪክ በሚሆንበት ጊዜ ወይም ከስራ ወይም ዶማ በሚሆንበት ጊዜ ሙተሐሪክ ማለት ፈትሃ ወይም ዶማ ወይም ከስራ ማለት ነው። እንደዚህ አይነት ኬዝ በሚመጣ ኢድጋም ሙተቃሪበይን ይሆናል ማለት ነው። ለምሳሌ አለም ነኽሉቅኩም የነበረውን ነኽሉቅኩም ብለን ኢድጋም አድርገን ስንቀረው ማለት ነው። እያንዳንዳቸው ምሳሌ በስፋት እናያለን። ለማንኛውም ለዛሬው የኢድጋም ሙተማቲለይን ብቻ ለማየት እንሞክር ማለት ነው ኢንሻአላህ። ኢድጋም ሙተማቲለይን ምን ማለት ነው? ቅድም እንደተናገርኩት ሁለት ተመሳሳይ ፊደሎች በሚመጡበት ጊዜ ተመሳሳይ ፊደሎች ናቸው። አንደኛው ስኩን ሌላኛው ደግሞ እንትን ሙተሐሪክ ሆኖ በሚመጣበት ጊዜ ማለት ነው። ለምሳሌ ቢአይኩሙል መፍቱን ኢዝሀብ ቢኪታቢ ኢዝሀብ ቢኪታቢ ኢዝሀብ እዚህ ጋር አለ ኢዝሀብ ቢኪታቢ። አሁን እዚህ ጋር በምናይበት ጊዜ ኢዝሀብ አለ እዚህ ጋር በአስኩን ቢኪታቢ ደግሞ እንደዚህ አለ። ስለዚህ ከስኩን በኋላ ተመሳሳይ ፊደሎች ናቸው፣ ኢድጋም ሙተማቲለይን ናቸው። ከባስኩን በኋላ ባሙተሐሪክ መጣ። ስለዚህ ሸዳ ይሆንና ኢዝሀብ ቢኪታቢ አንድ ባ ብቻ ይሆናል ማለት ነው። ኢዝሀብ ቢኪታቢ ኢዝሀብ ቢኪታቢ ወይም ደግሞ ሌሎችንም ምሳሌዎች ማየት እንችላለን። ለምሳሌ ወቀድ ደኸሉ የሚለውን ወቀድ እዚህ ጋር ስኩን አለች ደኸሉ። አሁን እዚህ ጋር ከዳል ስኩን በኋላ ዳል ሙተሐሪክ መጣች። ይሄ ሁለቱ ኢድጋም ይሆንና ምን ይሆናል? ወቀድ ደኸሉ አንድ ዳል ሸዳ ያለው ይሆናል ማለት ነው። ሌሎችንም ምሳሌዎችን ማየት እንችላለን። ኢድሪብ ቢዐሷከ መርዳ ሚንኩም መርዳ ወይም ሚን ኒዕመቲን እነዚህን ሁለት ኑና ሚም በምናይበት ጊዜ ሙተሐሪክ ሲመጣ ለምሳሌ ሚን ኒዕመቲን እዚህ ጋር ከኑን ሳኪና በኋላ ኑን ከስራ መጣች። በዚህ ጊዜ አንድ ኑን እናደርገዋለን። ሚን ኒዕመቲን አንድ ነው የሚሆነው። ነገር ግን ምን ይፈጠራል ማለት ነው? ጉና ይኖረናል ማለት ነው። ጉና ካሁን በፊት እንዳየነው በአፍንጫ የሚወጣ ድምጽ ማለት ነው። ወይም ደግሞ ሚንኩም መርዳ ሲል ሚንኩም መርዳ እዚህ ጋር ሚም ስኩን አለ፣ ቀጥሎ ደግሞ ሚም ፈትሐ አለ። ስለዚህ አሁንም አንድ ሚም ይሆናል። ሚንኩም መርዳ ግን ምን ይኖረዋል ማለት ነው? ጉና በሁለቱ ጊዜ ብቻ
ጉና ይኖረናል ማለት ነው ጉና በአፍንጫ የሚወጣ ድምጽ ማለት ነው ካሁን በፊት አይተናል ነገር ግን ከነዚህ ውጭ ባሉት ፊደሎች ግን የመጀመሪያው ስኩን ቀጥሎ ሙተሐሪክ ሆኖ ከመጣ ሁለቱም ፊደል ጨፍልቀን አንድ አድርገን ሸዳ ጨምረን ከማንበብ ውጭ ምንም አይነት እንትን አይኖርም ማለት ነው ይሄ ጉና አይኖርም ማለት ነው ስለዚህ ዛሬው ትምህርት እዚህ ጋር ያቆማል ማለት ነው የመጀመሪያው ስኩን ቀጥሎ ሙተሐሪክ ሆኖ በሚመጣበት ጊዜ ተመሳሳይ ፊደሎች ሆኖ ማለት ነው እንደዛ ከመጡ ኢድጋም ሙተማቲለይን ይባላል ኢድጋም ሙተጃኒሰይን እና ኢድጋም ሙተቃሪበይን የሚለውን በሚቀጥለው ደርሳችን እናያለን ማለት ነው ለዛሬው እዚህ ላይ ጨርሰናል ሰለላሁ ዐለይሂ ወሰለም መሐመድ ወዐላ አሊሂ ወሰህቢሂ ወሰለም السلام عليكم